ሄሎ ወይ አባብዬ በርሶ መጀን የኔ አባት ምንድነው ጉዱ? ምንድነው ጉዳዩ? ተጠፋፋን እኮ እኔና እርሶ ግጥም ሲጥም እንደ ዶሮ ቅልጥም ቃሪያ በረኛ ነች ድንቻ መስቁጥር በ60 ዓመት ሚስቴ አንጀቴ ብሏል እርራሉ እርራልኩኝ እኮ እሷን ፈትቼ ደግሞ ሌላ አጣብሱኝ ብሎት ጭራሽ እንዳልተማርኩ ያወቁ ደብዳቤ ልኩልኛል አይደል? ካራቴ ክፍል አቋርጬ አሸንዳ ስራ እንደጀመርኩና ኦቨርታይም ፈረስ ቂጥ እንደማጥብ ያውቃሉ እኮ። ምንድነው መነጋገር አለብን እንደዚህ ብለን? ሄሎ ጀምበረው በቃ ወከራ ነው። ማን ላፍ ነው ቅርታናት ከፍራገር ደብዳቤ ተልኮልኝ ነበር። ካላስቸገርሽ ታነብልኛለሽ? ይቅርታሽ በጣም ረበሽኩ ግን ከነባብ ላይ በጣም ልጄ ለጤና እንደምን አለ የምትወዳት ልጅ የግል ለማድረግ በቂ ገንዘብ እንደሌለክ አምረክ ብትነግረኝም ያለበት ሁኔታን ከግምት ውስጥ በማስገባት መፍትሄውን በደብዳቤ አድርጌ ልልክልህ ወሰንኩ። የኔ አባት ምክንያቱም በገንዘብ ምክንያት የምታፈቅራትን ሴት እንድታጣ ስላልፈለኩ። ልብ በል ልጄ ከምታፈቅራት ልጅ ውጪ ይሄንን ደብዳቤ ማንም እንዳያነበው። ምክንያቱም ይሄን ደብዳቤ ያነበበች ሴት ላንተ ያላት ስሜት ወዲያውኑ ይቀየርና ታገባታለህ። የተመኘውንም 16 ልጅ ትወልዳላችሁ። እንጂ 16 ልጅ እንጂ ወንፊት ነሽ? ምን 16? እንዴት ነው የሚሆነው? እኔ እንዴት ትችያለሽ? እችላለሁ